በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል ተፈጥሮ የነበረው አለመግባባት በንግግርና ውይይት መፈታቱ ተገለጸ። በቤተክርስቲያኗ ላይ የገጠመውን ፈተና ለመፍታት የሃይማኖት አባቶቹ ጠቅላይ ሚኒስትር አብይ አህመድና የሀገር ሽማግሌዎች በጋራ ምክክር ያደረጉ ሲሆን አንድነትን የሚያጸናና አገልግሎትን የሚያሰፋ መንገድ መከተል ተገቢ መሆኑን በማመን ከስምምነት መደረሱን የሃይማኖት አባቶች ባወጡት መግለጫ ገልጸዋል። ከቋንቋ ጋር በተገናኘ የሚነሱ ሀሳቦችን ለመመለስ ቤተክርስቲያን የጀመረችውን ስራ አጠናክራ እንድትቀጥል ከመግባባት ላይ የተደረሰ ሲሆን በጀትና ሰው ኃይልን ማጠናከር ትኩረት ተሰጥቶታል። በአፋን ኦሮሞ ቋንቋ እምነትን ለማጠናከር የሚያስችሉ ማሰልጠኛ ኮሌጆችና ዩኒቨርሲቲዎች እንዲጠናከሩና ቤተ እምነትን ለትውልድ ለማሻገር መፈታት የሚገባቸውን ችግሮች በጥናትና በአሰራር መፍታት እንደሚገባ መተማመን መፈጠሩ በመግለጫው ላይ ተገልጿል። يا رب قلني سياق وقفتا تمسكين ስምምነቱን በተመለከተ የሃይማኖት አባቶች የሰጡትን መግለጫ እንደሚከተለው እናቀርበዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ማምጣት አለብኝ። እነርሱም ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 16። ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጋጠመውን ፈተና በመነጋገር ለመፍታት ከሁለቱም ወገን ያለን አባቶች ተገናኝተናል። በውይይታችንም የቤተክርስቲያንን እና የሀገርን አንድነት የሚያጸና መለያየትን የሚያጠፋ አገልግሎትን የሚያሰፋ መንገድ መከተል እንደሚገባ አምነናል። በኦሮሚያና በሌሎችም አካባቢዎች ከቋንቋና ከአገልጋዮች ጋር በተያያዘ የሚነሱ ጥያቄዎችን ለመመለስ ከዚህ በፊት የተጀመሩ ጥረቶችን በማጠናከር ጥያቄዎቹ በቤተ ክርስቲያን በኩል መመለስ እንዳለባቸው ተገንዝበን የካቲት 8 ቀን 2015 ዓመተ ምህረት ባደረግነው ውይይት የሚከተሉትን የመግቢያ ሀሳቦች ላይ ደርሰናል። አንደኛ፣ በኦሮሚያ ክልል በኦሮምኛ ቋንቋ ትምህርት፣ ቅዳሴና ሌሎችም አገልግሎቶች እንዲሰጡ የተጀመረው ስራ የህዝቡን ጥያቄ በሚመልስ መልኩ እንዲጠናከር፣ ለዚህም ከዚህ በፊት ከተደረገው በተጨማሪ አስፈላጊው በጀት እና የሰው ኃይል እንዲመደብ። ሁለት፣ በኦሮሚያ እና በሌሎች አካባቢዎች የተዳከሙ አብያተ ክርስቲያናት ቋንቋውን በሚያውቁ አገልጋዮች በአገልግሎት እንዲጠናከሩ አስፈላጊው እቅድ ተዘጋጅቶ ከበፊቱ በበለጠ ተገቢው በጀት እና የሰው ኃይል እንዲመደብ። ሶስት፣ በኦሮምኛ እና በሌሎች አካባቢዎች የሚያገለግሉ ቋንቋውን የሚያውቁ አገልጋዮችን የሚያሰለጥኑ ተጨማሪ ኮሌጅ እና ማሰልጠኛዎች እንዲከፈቱ፣ የተከፈቱትም እንዲጠናከሩ እንዲደረግ። አራት፣ ለኦሮምኛ አህጉረ ስብከት በቂ የሆኑ የኦሮምኛ ቋንቋን የሚያውቁና በቋንቋው የሚያገለግሉ ኤጲስቆጶሳት በቀጣይ የግንቦት ርክበ ካህናት ተወስኖ እንዲሾሙ። አምስት፣ ሶስቱ ሊቃነ ጳጳሳት ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ኤዎስጣቴዎስ፣ ብፁዕ አቡነ ዜና ማርቆስ ወደ ቀደመ ሀገረ ስብከታቸውና የክህነት ማዕረጋቸው እንዲመለሱ። ስድስት፣ በሶስቱ አባቶች የተሾሙት አባቶች ቀድሞ ወደ ነበሩበት የክህነት ማዕረግ ይመለሳሉ። ከነርሱ ውስጥ በቤተ ክርስቲያን ሕግና ስርዓት ተመዝነው የሚያሟሉት እንደገና በቅዱስ ሲኖዶስ እንዲሾሙ ይደረጋል። ሰባት፣ በአስተዳደራዊ ጉዳዮች፣ በፋይናንስ፣ በምደባ፣ በቅጥር የሚታዩ ክፍተቶችን በጥናት የወንጌል አገልግሎትን በሚያጠናክር መልኩ እናሻሽላለን። ስምንት፣ የቤተ ክርስቲያንን አገልግሎት የበለጠ ለማጠናከርና ለትውልድ አርአያ የሚሆን ቤተ ክህነት
እንዲኖረን ለማድረግ አሰራራችንን በጥናት አሻሽለን ቤተክርስቲያንን ለትውልድ እናሻግራለን። 9 ጥላቻ የሚያባብሱ ጉዳዮችን ከማድረግ መቆጠብ ይገባል። ሚዲያዎች፣ አክቲቪስቶች፣ መምህራን እና አባቶች ፍቅርን ከሚያጠፋ ጥላቻን ከሚያበዛ እና መለያየትን ከሚያሰፋ ነገር ሁሉ እንዲቆጠቡ በእግዚአብሔር ስም እንጠይቃለን። ይህንን ተግባር ሆን ብለው የሚያደርጉትንም እናወግዛለን። 10 የገጠመን ፈተና ይበልጥ ውስጣችንን ለመፈተሽ፣ አንድነታችንን ለማጠናከር፣ ወንጌልን የበለጠ ለመስበክና የቤተ ክርስቲያንን አገልግሎት ለማስፋፋት ለበጎ እንጠቀምበታለን። በመጨረሻም ፍቅር፣ ይቅርታና አንድነት እንዲመጣ የደከማችሁትን ሁሉ በቤተ ክርስቲያን ስም እናመሰግናለን። ዋጋችሁንም እግዚአብሔር እንዲከፍላችሁ እንጸልያለን። ወስብሐት ለእግዚአብሔር። መቃ አባ ከኒልማ ከነፉረ ቁልቁሉ ዋቀ ቶኮ አሜን። ሆሎተ ቢሮ ደላ ከነ ኬሰ ሂንጅሬ ቀባ ኢሳኒስ ፊዱን ቀባ ሰገሌ ኮስ ኒደገው ቱታ ቶኮ ተው ቲክሴኒስ ቶኩማ ወንጌላ ዮሐንስ ቦቆና ኩደን ለኮፍሰ ኩደጃ ቲባ ከና ቆርማተ መና አመንታ ኦርቶዶክሲ ተዋሕዶ ኢትዮጵያ ግዱት ኡመሜ አቦቲን ገመለቹ ጅሩ ወለገሬር መሪ ኬኛኒስ ቶኩማ መና አመንታ ኬኛ ፊ ብየ ከኑቱቡ ከራ ፈፈጫው ጅቡ ተጃጅለ ከንበበሊሱ ኦርዶፉ አከ ቀቡ አመኔ ኦሮሚያ ፊ ናኖሌ ቢሮቲስ ጋፍሌን አፋኒን ተጃጅላን ዋን ቀበተኒ ከአን ከራመን አመንታ አከ ዴቢ አርገተን ሁበኔ ጉራንደለ ሰዴት በረኩመ ለማፍ ኩደሸን መሪ ገጌሲኔን ወልገልቴራ ጌኘር ቶኮ ናኖ ኦሮሚያቲ በርኖኒ ቅዳሴ ፊ ተጃጅልኖኒ ቢሮስ አፋን ኦሮሞን አከ ከነመኒፍ ሆጂን ኤገለሜ ሀለ ጋፊ ሐዋሰ ዴቢሱን አከ ይትፉፉ ከናፊስ በጀኒ በርባቺሱ ሁምኒ ነማ ጋን አከ ረመደሙ ለማ ኦሮሚያ ፊ ናኖሌ ቢሮቲስ መኔን አመንታ ተጃጅልቶታ አፋን ናንቻ ቤከኒን ተጃጅሊ አከ ጭሙ በጀኒ በርባቺሱ ረመደሜ አከሱመ ሁምኒ ነማ ጋን አከ ረመደሙ ሰዲ ኦሮሚያ ፊ ናኖሌ ቢሮቲ ተጃጅልቶታ አፋን ሂንቤክኔ ከሌንጂሰን ኮሌጆኒ ጊዱገሊ ሌንጂ አከ በነመን ከነዱረ ከንንጅረኒስ አከ ጀቤፈመን አከ ጎደም አፉር ኩታ ለለባ ኦሮሚያቲፍ ኤጲስቆጶሳቲ አፋን ኦሮሞ ቤከን ጋን ኢጀ ኤብለ ወይታ ወለርካ ፉዲኒስ ቄሶታ ገጌፈሙ አከ ሙደመን ወለርካ ፉዲኒስ ቄሶታ ገጌፈሙ አከ ሙደመን ሸን ሊቃነ ጳጳሶኒ ሰደን ኤቢፈሙ አባ ሳዊሮስ ኤቢፈሙ አባ ዮስጣቴዎስ ፊ ኤቢፈሙ አባ ዜና ማርቆስ ኩታ ለለበ ዱራኒ ፊ ጉለንታ ቄሱማ ኢሳኒቲ አከ ዴቢአን ጃ አቦቲን አቦቶታ ሰደን ከናን ሙደመን ጉለንታ ቄሱማ ዱራን ዴቢአኒቲ ሀ ዴቢአኒ ኢሳን ኬሳ ሴራ ፊ ስርና መናመንቲን መዳለመኒ ቁልቁሉ ሲኖዶሲን አከ ሙደመን ታሲፈማ ቶርባ ዲሞተ ቡልቺንሳ ፈይናኒስ ረመዲ ፊ ቀጨሪን ወልቀበተኒ ቃወወን ጅረን ቆረኖን አከ ተጃጅለ ጀቤሱቲ ኒፎየሲነ ሰዴት ተጃጅለ መናመንታ ጫልማቲ ጀቤሱ ፊ ዳሎተ ዱፉፍ ፈኬኙማ አከ ቀባቱፍ ሆጂማተ መናመንታ ኬኛ ቆረኖን ሲሬሱን
mana amantaa keenya dhalootaaf ni dabarsina. 9 wal dhabdee keenya wantoota dhaadheessan irraa of qusachuun nurra jiraata. Miidiyaan, aktivistoonni, barsiisonni fi abbootiin wantoota jaalala balleessan, jibbinsa baay'isanii fi fafacca'uu farrisan irraa akka of qusattan maqaa Waaqayyootiin ni gaafanna. Gocha kana beekaa kan hojjetanis ni balaaleffanna. 10 qormaanni nu mudate caalatti keessa keenya qoruuf, tokkummaa keenya jabeessuuf, wangeela caalmaatti lallabuu fi tajaajila mana amantaa caalmaatti babal'isuuf akka karaa gaariitti itti fayyadamna. Dhumarra keessa maqaa mana amantaatiin isin galateeffanna. Golbarrattis Waaqni gatii jaalalaa fi dhiifama keessani akka isinii kaffalu ni kadhannaa. Waaqayyo hunda keenya nu haa eebbisu, biyya keenyas biyya nagaa nuuf haa taasisu. Ameen. Baratın yukarıda sarılır. Yeter tutun robot melekini sıkıntı. ጠንካራ ቤተክርስቲያን ሌላ ሺህ ዘመን ሙሽራው እስኪመጣ የምትቆይ ቤተክርስቲያን እናርጋት። ሌሎች የተበተኑ በጎችን መሰብሰቢያ እናርገው ብለን ተስማምተን ተቃቅፈን የጋራ መግለጫ ወጥተን እንዲህ ሁሉ ድግስ ታዲያ አባታችን ጋር ሳይደርስ መሀል ላይ እንዴት ይቀራል? በጋራ ሄደን እንኳን ደስ አሉት እንበላቸው ብለን የመጣ ነው። የዛሬው ተሳክቷል። የቀረው ፈጥነን ደግሞ ወደ ትግራይ ሄደን የቀሩትን ማምጣት ነው እና አንድ እንድትሆኑ እኛ የምንፈልገው ሰላም ነው፣ የምንፈልገው ፍቅር ነው። ጥያቄዎች ሲኖሩ ደግሞ በውይይት በምክክር መፍታት ነው። በዚህ ሂደት ብዙዎቻችሁን ለማወቅ እድል አግኝቻለሁ። እኔ እርሱ እንኳን አልቆጥረውም ስለምንተዋወቅ ብዙ ጥበበኛ ሰፊ ልብ ያላቸው እግዚአብሔር የሚፈሩ ሰዎች እንዳሉ አይቻለሁ። ይሄ ድሮ ከነበረኝ እውቀት በላይ የበለጠ ኮንፊደንስ እንዲኖረኝ አድርጓል። ብዙዎች በውጭ እንደሚባለው አይደሉም። ጥሩ አባቶች አሉ፣ ልባቸው የሚሰፋ እግዚአብሔር የሚፈሩ